ጌታ የተባረከ ይሁን። ምን እንደ ጌታ የተባረከ ይሁን ያሉት ምን ያደርጋል ትሉኝ? እግዚአብሔር ሲከብር ከማየት ባሻገር እግዚአብሔር በሰጠን ጸጋ ስናገለግለው እና ዝማሬ ለዘመራችሁት እውነት እግዚአብሔር አብዝቶ ይባርካችሁ። በጣም ነው የረሰረስነው። እግዚአብሔር ደግሞ ጸጋውን ሰጥቶን እንደዚህ አካፍሎን እንድናመልከው ስለሰበሰበን እውነት የተባረከ ይሁን። አሜን። ጌታ ይባረክ። እንግዲህ ሁላችሁም እንደሰማችሁት የምናወራው ወይም የምንማረው ስለ ሴክሹዋል ፒዩሪቲ ነው። ምናልባት ይህን ቶፒክ ስናነሳ ውስጡ ፍርሃት የሚሰማው ሰው ካለ፣ ኩነኔ የሚሰማው ሰው ካለ፣ ማንኛውም አይነት ጊልት የሚሰማው ሰው ካለ አንድ ነገር ልለው እፈልጋለሁ። በቂ ጸጋ አለ። አሜን። በእግዚአብሔር ቤተሰብ ውስጥ እግዚአብሔርን ለሚወዱ እንደ ሀሳቡ ለተጠሩ እንደዚህ ስንሰባሰብ በዛ መካከል እግዚአብሔር የአርነት መንፈስ ይለቃል። የነፃነት ማለት ነው፣ ፍሪደም ማለት ነው። አሜን። ስለዚህ በዚህ ልባችሁን ጠብቁ፣ ምንም እንዳትሰናከሉ በማፈር ወይም ደግሞ ራሳችሁን በመኮነን። እንደዛ ሊሆን ኖሮ እኔ በፊታችሁ ልቆም አልችልም ነበር። እግዚአብሔር ጸጋ ደግፎኝ ግን ቆሜያለሁ። አሜን። እግዚአብሔር የተባረከ ይሁን። ጌታ ቢፈቅድ ለሚቀጥሉ 3 ሳምንታት በዚህ ቶፒክ ዙሪያ እንማማራለን። ዛሬ የመጀመሪያው ክፍል ነው። ዛሬ መሰረታዊ ነገር ነው የምንመካከረው። አጠገባችሁ ያለውን መሰረታዊ ቤዚክ የሆነውን ግን ወሳኝ የሆነው ለዛ ነው የዛሬ ጥቅሳችን። እንዴ ዝሙትን ሽሹ ምንድን ነው ያልሆነው ብላችሁ ከጠየቃችሁ ዛሬ የምናተኩረው ወደ እውነቱ በመመለስ ወደ እግዚአብሔር የኦሪጂናል ፕላን በመመለስ ወደ አልተቀየረው ማለት ነው። ምክንያቱም ያለንበት ዘመን በጣም ብዙ ነገር የሚሆንበት ዘመን ስለሆነ የተቀየረ ሊመስልን ስለሚችል፣ ግን ያ የመጀመሪያው የእግዚአብሔር ኦሪጂናል ዲዛይኑ እስካሁን ስላልተቀየረ ወደዛ ተመልሰን ያንን እውነት እንማማራለን ማለት ነው። ጌታ የተባረከ ይሁን። ከዛ ደግሞ የመጨረሻው በ3ኛው ሳምንት ማለት ነው የዚህ የሴክሹዋል ፒዩሪቲ ወይም ደግሞ ክብረ ንጽህናን የመጠበቅ ኑሮ ወይም የቅድስና ኑሮ የንጽህና ኑሮ እንዴት ነው መኖር የምንችለው የሚለውን በ3ኛውና በመጨረሻው ትምህርት እንማማራለን ማለት ነው። ግልጽ ነው ብዬ ተስፋ አደርጋለሁ። ዛሬ ምን አልኩኝ? መሰረታዊ የሆነውን የእግዚአብሔርን እውነት በሴክሹዋል ፒዩሪቲ ዙሪያ፣ የሚቀጥለው ሳምንት ዛሬ እናንተ በምትጽፉት ጥያቄ ተነስተን ዲስከሽን የምናደርግበት ጊዜ ነው። ስለዚህ ኔክስት ዊክ እንዲህ አይነት እኔ እዚህ ቆሜ የማስተማር ወይም የመስበክ ጊዜ ሳይሆን ለእናንተም እድል እየተሰጠ የምንማማርበት ጊዜ ይሆናል ማለት ነው። እኔም ብዙ የምማረው ነገር ስላለ ገና በጣም ያንን በጉጉት እጠብቃለሁ። ከዛ በመጨረሻ ደግሞ እንዳልኩት የቅድስና ኑሮ እንዴት ነው መኖር የምንችለው? ምክንያቱም ከባድ ነው። እርግጠኛ ነኝ ሁላችንም ታሪካችንን ብንናገር የውጣ ወረድ ታሪክ ነው። ስንቶቻችን ከዛሬ በኋላ ያልንባቸው ጊዜዎች፣ ጥርስ የነከስንበት፣ ዘራፍ ያልንበት፣ ወገባችንን የታጠቅንባቸው ጊዜዎች ብዙዎች ናቸው። ነገር ግን ያ እንደማይሰራ አይ ቲንክ ሁላችንም እንረዳዋለን። ታዲያ ምንድን ነው የሚሰራው የሚለው በ3ኛው ሳምንት እንነጋገራለን። ጌታ ይረዳናል። ጸልየን እንቀጥላለን። ጀምረናል ኦልሬዲ። ስለዚህ እንጸልይ። ጊዜውን ለጌታ ሳልፈን እንስጥ። ጌታ የተባረከ ይሁን። እግዚአብሔር አምላካችን አባታችን በመንፈስህ በመካከላችን ስላለህ እጅግ አድርገን እናመሰግንሃለን። ይህንን ጊዜ ደግሞ ወደህና ፈቅደህ ስለሰጠህን፣ ልታስተምረን ስለወደድክ፣ በመንፈስህ ልታግዘን፣ ልታበረታን፣ የወደቀን ካለን ልታነሳን፣ ልታጽናናንና እግዚአብሔር ሆይ በአንተ መንገድ በአንተ የቅድስና መንገድ ልተክለን
ስለወደድክ ስላሰባሰብከንም እናመሰግንሃለን። እዚህ ውስጥ እግዚአብሔር ሆይ አንዳችንም ሀሳብ የጎደልን ስላልሆነ ለሁላችንም መልካም የሆነ እግዚአብሔር ሆይ ዓላማ ስላለህ እናመሰግንሃለን። ነገር ግን እግዚአብሔር ሆይ ከዚህ ዓላማ ሊያጓድለን ወደኋላ ሊጎትተን የሚገዳደረን በጣም ብዙ ነገር አለ። በተለይም ደግሞ ዛሬ ልትመክረን ባለው ርዕስ ዙሪያ እባክህን አባት ሆይ የምንሰማውን ወደ ልባችን ክተትልን፣ ከጆሮ ያለፈ ለውጥ ይሆንልን። አሜን። በኢየሱስ ክርስቶስ ስም ጌታ የተባረከ ይሁን። እንግዲህ ወደ መሰረቱ ስንል ወዴት ነው የምንሄደው ማለት ነው? ወደ ዘፍጥረት። አሜን። አንድ ሰው የሚያነብልኝ ሰው ቢኖር በጣም ደስ ይለኛል። ከሌለም እኔ ራሴ አነባዋለሁ። ዘፍጥረት ምዕራፍ 1 ከቁጥር 26 ጀምሮ እናነባለን የእግዚአብሔርን ቃል። ዘፍጥረት ምዕራፍ 1 ከቁጥር 26 እስከ 28 አንድ ሰው ያነብልንና ከዛ እንቀጥላለን። ጌታ ይረዳናል። ማይኩን ላስተላልፍ ነው። ሌላ ማይክ አለ። ሬዲዮ ሆነ ሰው እጁን ያወጣላቸው። እግዚአብሔርም አለ፣ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሦችንና የሰማይ ወፎችን እንስሳትንና ምድርን ሁሉ በምድር ላይ የሚንቀሳቀሱትንም ሁሉ ይግዙ። እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔርም ባረካቸው፣ እንዲህም አላቸው፣ ብዙ ተባዙ፣ ምድርንም ሙሏት፣ ግዟትም፣ የባህርን ዓሦችና የሰማይን ወፎች በምድር ላይ የሚንቀሳቀሱትንም ሁሉ ግዟቸው። አሜን። ቁጥር 31 ላይ ደግሞ እዛው የመጨረሻው ቁጥር ማለት ነው። እግዚአብሔርም ያደረገውን ሁሉ አየ፣ እነሆም እጅግ መልካም ነበረ። ማታም ሆነ ጠዋትም ሆነ ስድስተኛ ቀን። ጌታ የተባረከ ይሁን። ስለዚህ ትምህርት ስጸልይ አንድ ጥያቄ ራሴን ስጠይቅ ነበረ። ጌታ ሆይ ስለ ሴክሹዋል ፒዩሪቲ ምናልባት እነዚህ ወጣቶች ብዙ ጊዜ ሰምተው ሊሆን ይችላል። ምን ማድረግ እንዳለባቸው ሊያውቁ ይችላሉ። ምን ማድረግ እንደሌለባቸው ሊያውቁ ይችላሉ። ይህንን ትምህርት ምንድን ነው ታዲያ ለየት የሚያደርገው? እውነተኛ የሆነ ለውጥ ሊያመጣላቸው የሚችለው ነገር ምንድን ነው ብዬ እግዚአብሔርን ስጠይቅ ወደ ልቤ አንድ የመጣው ነገር ምንድን ነው? እግዚአብሔር ባህሪያችንን መቀየር አይደለም ፍላጎቱ፣ ልባችንን መቀየር ነው ፍላጎቱ። ምክንያቱም ልባችንን ከሰጠነው ባህሪያችንን ይቀይራል። አሜን። ስለዚህ የእኔ ጥማት የእኔ መሻት እውነት እግዚአብሔር ልባችንን እንዲያገኘን የውስጥ ሕሊናችንን እንዲያገኘን። አሜን። ይህንን ደግሞ እግዚአብሔር የሚያደርገው በቃሉ ነው። አሜን። በቃሉ ነው። ለዛ ነው ወደ መሰረቱ የምንመለሰው። ስለዚህ በዚህ መንፈስ እንድትሰሙት ነው በፍቅር የምጠይቃችሁ። ከዚህ በፊት እንደሰማችሁት ሳይሆን በቃ እግዚአብሔር ምንድን ነው ልታሳስበኝ የወደድከው በዚህ ዙሪያ እያለን እንድንመለከተው በፍቅር ጠይቃለሁ። ብዙ ጊዜ በተለይ ደግሞ ለቲኔጀሮች ይህንን ትምህርት ስናካፍል ቱዴይ ዊ አር ጎይንግ ቱ ቶክ አባውት ሴክስ ስል አንዳንድ ጊዜ በጣም የሚያስቁ ሪስፖንሶች ያገኛለሁ። አንድ ጊዜ በኢየሱስ ስም እሰማለሁ ከሩቅ ከአንድ ቦታ ጋር፣ አንዳንዴ ደግሞ አይን ወደ ታች ያደርጋሉ፣ አንዳንዴ ደግሞ አንካምፍተብል ይሆናሉ። ስለዚህ እኛ ይሄ ሴክስን መጀመሪያ ዲፋይን አድርገን ብንጀምር መልካም ነው ብዬ አሰብኩኝ። ዲፋይን ከማድረጋችን በፊት ግን
እግዚአብሔር እንዴት ነው መጀመሪያ ይህንን የሴክስ ሀሳብ ወደ ፍጥረት ያመጣው የሚለው መመልከት በጣም ወሳኝ ነው። ለዛ ነው ያነበብነው ክፍል ይህንን ስለሚናገር ከዛ የጀመርነው። ቁጥር 26 ላይ አንድ ያነበብነው ነገር አለ። ምን ይላል? ሰውን በመልካችን እንደ ምሳሌያችን እንፍጠር አለ እግዚአብሔር። ይህ እንግዲህ እግዚአብሔር ወንድና ሴት ብሎ ሳይፈጥር ወይም ደግሞ ብዙ ተባዙ ብሎ ሳይባርካቸው በምን ፈጠራቸው? በአምሳሉ። እስቲ በአምሳሉ በሉ። በመልኩ ተፈጠረ። አሜን። ምን ማለት ነው ይሄ? ቢፎር ሴክስ ቢፎር ኤኒቲንግ እኛ ቫሊዩዋችን በእግዚአብሔር አምሳል መፈጠራችን ነው። ይህንን ማለቴ በጣም ወሳኝነት አለው። ምክንያቱም አሁን ያለንበት ዘመን ሰው ራሱን ዲፋይን እያደረገ ያለው ራሱን እየገለጠ ያለው በሴክሹዋል ኦሪየንቴሽኑ ነው፣ ወይም ደግሞ በጾታዊ ዝንባሌው ነው። በተለይ በምዕራቡ ዓለም አሁን ብትሄዱ በጣም የሚገርም ደረጃ ደርሷል። አንድ ሰው ራሱን ሲያስተዋውቅ አሁን ምንድን ነው የሚለው? ስሜ አንድ ራንደም ስም ክሌር ነው ብትል አለው ማይ ኔም ኢዝ ክሌር ትልና አይ አይደንቲፋይ አዝ ማይ ፕሮናውንስ አር ሂ ኖ ሺ ሄር ወይም ደግሞ ይህም ሊሆን ይችላል። እያያችኋት ነው፣ ሴት ናት፣ ግን ራሷን አይደንቲፋይ የምታደርገው እንደ ወንድ ሊሆን ይችላል። ይሄ ምዕራባዊ ዓለም አልኩኝ እንጂ ወደ እኛ እየቀረበ እንደሆነ ታውቃላችሁ። ምናልባት ከኔ የበለጠ እናንተ ትረዱታላችሁ። አሁን ትምህርት ቤት አፕሊኬሽን ሲደረግ ምርጫ መስጠት ጀምረዋል። ሂ ሄር ሂ ምናምን እየተባለ ማለት ነው። በቃ የሆነ ስራ ለማመልከት ስትፈልጉ በቃ የጾታ ዝንባሌያችሁን መጥቀስ አለባቸው። ይሄ ነገር ብዙ የራቀ አይመስልም፣ በጣም ወደዚህም እየመጣ ነው። ከዚህ አልፎ ደግሞ በጣም የሚገርም አንዳንድ ሰው እንደ እንስሳ ራሱን ራሱ አይደንቲፋይ የሚያደርጋል። ስሙን ይናገርና እኔ ጦጣ ነኝ ሊል ይችላል። ማይ ፕሮናውን ኢዝ አ ማንኪ ወይም ደግሞ በጣም የሆነ በቃ በአራተኛው ክፍለ ዘመን የተገኘ ቆርኪ ነኝ፣ ስሜ እንደዚህ ነው። በቃ የሆነ ራንደም ነገር አስቡ። በቃ የአሌክሳንደር ዘግሬት የሞተች እርግብ ነኝ። እንደዛ አይነት ነገር ተጀምሯል። ምንም የሚያስቅ ነገር አይደለም፣ እውነት የሆነ ነገር ነው የምነግራቸው። እንደዛ ድረስ ደርሷል። ለዛ ነው ይሄ ቁጥር 26 ላይ እግዚአብሔር ሴክስን ከመፍጠሩ በፊት ወንድና ሴት አድርጎ ከመፍጠሩ በፊት እንደ አምሳሉ የፈጠረ። ስለዚህ የእርካታችን ጥግ፣ የሰው የማንነታችን ጥግ ሴክሹዋል ኤክስፒሪየንሳችን ነው። አሜን። የማንነታችን ጥግ በእግዚአብሔር አምሳል መፈጠራችን ነው። የማንነታችን ጥግ እኛ ኃጢአተኞቹ በእግዚአብሔር ይቅር መባላችን ነው። የእርካታችን ጥግ መሆን ያለበት ኢየሱስ ክርስቶስ ቤዛችን መሆኑ ነው። ይሄ ነው የእኛ የእርካታ ጥግ እንጂ የሴክሹዋል ኤክስፒሪየንሳችን አይደለም። ይህን በጣም ማስተዋል መቻል አለብን። እግዚአብሔር በአምሳሉ የፈጠረን የእግዚአብሔርን ክብር እየያዝን ወራሾች እንዴት እንደምንወርስ ተጠቅሷል እዚህ ቦታ። ወራሾች ነን፣ ኢሜጅ ቤረር ነን። ስለዚህ ይህንን በጣም ማስተዋል መቻል አለብን። እሺ ይቀጥላል። ምን ይላል? ቁጥር 27 ደግሞ ተመልከቱ። እግዚአብሔርም ሰውን በመልኩ ፈጠረ ይልና በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔርን ባረካቸው፣ እንዲህም አላቸው ብዙ ተባዙ፣ ምድርንም ሙሏት። ብዙ ተባዙ ከማለቱ በፊት ወንድና ሴት አድርጎ ፈጠራቸው። ይሄም አንድ መሰረታዊ የሆነ ነገር ማወቅ ያለብን ወይም ማስተዋል ያለብን ነገር ነው።
ለመብዛትና ለመባዛት ምድርንም ለመሙላት መስፈርቱ አንዱ ምንድነው? ወንድና ሴት መሆን አለብን። በወንድና በሴት መካከል ብቻ ነው መባዛት ሊፈጠር የሚችለው። ስለዚህ ወ ሲደመር ሴ ምድርን መሙላት ይሆናል ማለት ነው ኢኩዌሽኑ። ወና ወ ምድርን መሙላት አይችልም። ሴትና ሴት ምድርን መሙላት አይችልም። ስለዚህ ወንድና ሴት አድርጎ ፈጠራቸው። ይህንንም ማስተዋል በጣም ያስፈልጋል። ሌላስ? ብዙ ተባዙ ምድርንም ሙሏት። ምንድነው? እንዴት ነው ምድር የምትሞላው? ልጆች እንዴት ነው የሚወለዱት? እዚህ ጋር ነው እግዚአብሔር የሴክስን ሀሳብ የሰጠው ማለት ነው። ወንድና ሴት አንድ ላይ በሴክስ ሲያሳልፉ የመብዛት ነገር የምድርን የመሙላት ነገር እውን ይሆናል ማለት ነው። ስለዚህ ይህንንም ማስተዋል በጣም ወሳኝነት አለው። አንድ በጣም የሚገርማችሁ ነገር ደግሞ ምንድን ነው? እግዚአብሔር ብዙ ተባዙ ሲል ትእዛዝ አይደለም። ምንድነው? በረከት ነው። ባረካቸው ነው የሚለው። ባረካቸው ብዙም ተባዙ አለ። ትእዛዝ አይደለም። ትእዛዝ ቢሆን ኖሮ ሁላችንም ሰው ሁሉ የመብዛትና የመባዛት ኃላፊነት አለው ማለት ነው። የምድርን የመሙላት ኃላፊነት አለው ማለት ነው። ነገር ግን መጽሐፍ ቅዱሳችንም እንደሚያስተምረን በጣም ብዙ እግዚአብሔር ሰዎች ያላገቡ ያልወለዱ፣ ነገር ግን እግዚአብሔርን አክብረው ያለፉ አሉ። አልቲሜት ኤግዛምፕላችን ጌታችን ኢየሱስ ክርስቶስ ነው አይደለም? ስለዚህ የመባዛትና የማብዛት በረከት ነው እግዚአብሔር የሰጠው እንጂ ትእዛዝ አይደለም። በረከት መሆኑ የሚያስደንቀው ነገር ምንድነው? ይሄ መልኩ የተዛባው አሁን ሴክስ ሲባል የሚያሸማቅቀው ይሄ አሁን የተበከለው ገጽታ እግዚአብሔር ግን ምን ብሎ ነው የጠራው? በረከት። ስለዚህ ሴክስ ምንድን ነው ብትሉኝ በረከት ነው። የበረከት ስጦታ። እስቲ የበረከት ስጦታ ነው። የበረከት ስጦታ። ዛሬ ዋና አንዱ ዓላማዬ የሴክስን ውበት እንድትመለከቱ ነው። ውበቱን ተባረክ ራቢያ ውበቱን እንድንመለከት ነው። ውበቱን መመልከት የምንችለው እግዚአብሔር ያደረገውን ነገር ማስተዋል ስንችል ነው። በጣም ወሳኝ ነገር ነው ይሄ። እሺ በረከት መሆኑን ከተረዳን ከዛስ እግዚአብሔር ባረካቸው እንዲሁም ብዙ ተባዙ ምድርንም ሙሏት ካለ በኋላ ቁጥር 31 ላይ ነው ያነበብኩት። ትዝ ይላችሁ ከሆነ እግዚአብሔር ያደረገውን ሁሉ አየ፣ እነሆም እጅግ መልካም ነበር። እግዚአብሔር ካደረጋቸው ነገሮች አንዱ እዚህ ጋር ምንድነው? ሴክስን ፈጠረ። ስለዚህ ዞር ብሎ ያደረገውን ሁሉ ነገር ሲመለከት መልካም ብቻ አይደለም፣ እጅግ መልካም እንደሆነ አየ። ስለዚህ ምን እያልን ነው? አሁን እንግዲህ በሰጠኋችሁ ትንሽ መሰረታዊ በሆነ ነገር ሴክስን ዲፋይን ማድረግ እንደምትችሉ አምናለሁ። ስለዚህ አሁን ማይኩን አንዳችሁ ላይ ሰጥቼ ሴክስ ምንድን ነው ብላችሁ እነዚህ የጠቀስኳቸውን ነገሮች ሁሉ ሰብስባችሁ መተርጎም ትችላላችሁ ብዬ ተስፋ አደርጋለሁ። ግን እዚህ ላይ አላበቃም። እግዚአብሔር ምዕራፍ 2 ላይ ደግሞ መጨረሻው ቁጥር ላይ አንድ ነገር አደረገ። ሁላችን የምናውቀው በተለይ ደግሞ በሰርግ ጊዜ የሚገባ ቃል አለ አይደለ? ምን ይላል? ቁጥር 24 ላይ ዘፍጥረት ምዕራፍ 2 ቁጥር 24 ላይ ሰው አባቱንና እናቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱም አንድ ሥጋ ይሆናሉ። እስከዛ ይበቃናል። አባቱንና እናቱን ይተዋል፣ በሚስቱም ይጣበቃል። በሚስቱ መጽሐፍ ቅዱስ ተሳስቶ ነው ሚስት ያለው እንዴ? ከጓደኛው ጋር ሊል ይችላል። ወይም ደግሞ እዛ ጋር ወንድና ሴት አድርጎ ፈጠራቸው ይላል። ከሴት ጋር መጣበቅ ሊጠቀም ይችል ነበር። ግን በሚስቱ እዚህ ጋር ነው የመጀመሪያ ዌዲንግ ሴሬሞኒ።
አሁን ሴክስን ዲፋይን አድርጉ ብላችሁ እርግጠኛ ነኝ አሁን ይቀላችኋል። ሴክስ ምንድን ነው? በወንድና በሴት በባልና በሚስት የቃል ኪዳን አንድነት። ምክንያቱም ኮቬናንት ነው አይደል? እናትና አባት ትቶ ከሚስቱ ጋር መጣበቅ፣ አንድ ስጋ መሆን። ከዛስ ስጋዊ ደግሞ ነገሩ ምንድን ነው? የሚያባዛ ምድርን የሚያስሞላ። አንድ ደግሞ ነገር ማስተዋል ያለብን ምንድን ነው? እግዚአብሔር መጽሐፍ ቅዱስ ሲናገር መንፈስ ነው አይደለ? እግዚአብሔር የፈጠረው ነገር ሁሉ መንፈሳዊ ነው ማለት ነው። ስለዚህ ሴክስን ፊዚካል ብቻ ሳይሆን ስፒሪቹዋል ነው አይደለ? ይህንን ደግሞ የእግዚአብሔር ቃል ራሱ በደንብ እዚህ ጋር አንድ ቦታ በጣም ብናነበው ደስ ይላል። ምክንያቱም ጳውሎስ በደንብ ረገጥ አድርጎ ይናገረዋል። እስቲ ከቻላችሁ ኤፌሶንን አውጡ። ምዕራፍ ባልሳሳት ምዕራፍ 5 ከቁጥር 31 እስከ 32 እንደዚህ ይላል። ኤፌሶን 5:31-32 ይሄንን ነው አሁን ቅድም ዘፍጥረት ላይ ያነበብኩትን ጠቅሶ ማለት ነው። ጳውሎስ እንደዚህ ይላል፣ ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ስጋ ይሆናሉ። ቁጥር 32ን በጣም አስተውሉ። ይህ ምስጢር ታላቅ ነው፣ እኔ ግን ይህን ስለ ክርስቶስ እና ስለ ቤተ ክርስቲያን እላለሁ። እንዴ ሴክስን ከክርስቶስ እና ከቤተ ክርስቲያን ኢለስትሬሽን ጋር ምን አገናኘው? ሴክስ መንፈሳዊ መሆኑን የሚያሳይ ነው። በነገራችን ላይ ጊዜ አሁን ላይ በቃን ይችላል እንጂ እግዚአብሔር ሴክስን አፈጣጠሩንና ክርስቶስ ለቤተ ክርስቲያን ያለውን ራሱን የገለጠበትን መንገድ ብናጠና እነዚህ መስታወት እንደማየት የሚመሳሰሉ ብዙ ነገሮች አሉ። ስለዚህ እግዚአብሔር ሴክስን ሲፈጥር መለኮታዊ ገጽታም ፈጥሮለታል። ስፒሪቹዋልም ነው። ለምሳሌ አንድ ነገር ምሳሌ ብሰጣቸው እናቱንና አባቱን ይተዋል፣ በሚስቱም ጋር ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ። ኢየሱስ ክርስቶስ ሰማይን ትቶ ከቤተ ክርስቲያን ጋር በፍቅሩ ተጣብቆ ተቆራኝቶ በራሱ ሁላችንን ምን አደረገን? አንድ አደረገ። ሌላም መጥቀስ ይቻላል። አንድ የሴክስ ኤሌመንት ምንድን ነው? ቃል ኪዳን። አንድ ወንድ ከሚስቱ ጋር ለመጀመሪያ ጊዜ ሴክስ ሲያደርግ መፍሰስ ያለበት ደም አለ። ያ ደም የቃል ኪዳን ምልክት ነው። መጽሐፍ ቅዱስ ላይ እግዚአብሔር የሚያደርገውን ነገር ሁሉ የሚያደርገው በቃል ኪዳን አስሮ ነው። እግዚአብሔር የቃል ኪዳን አምላክ ነው አይደለም? ኢየሱስ ክርስቶስ መስቀል ላይ ደሙን ሲያፈስ ለእኛ ቤዛነት ለመናኔና ለመጨረሻ ጊዜ መስዋዕት ራሱን የሰጠበት የመዳን ቃል ኪዳን ነው። ስለዚህ ነው ሴክስና ኢየሱስ ከቤተ ክርስቲያን ጋር ያለውን ግንኙነት የሚያነጻጽረው ጳውሎስ እዚህ ጋር። ስለዚህ ማንም አይዋሻችሁ፣ ሴክስ ፊዚካል ብቻ አይደለም። ሴክስ ስፒሪቹዋል ነው፣ ኢሞሽናል ነው፣ ቦንድ የሚያደርግ አንድ የሚያደርግ ነገር ነው። በአጭሩ እንደዚህ ልበለው፣ እናንተም እድሉን ብሰጣችሁ እርግጠኛ ነኝ በደንብ አድርጋችሁ አሁን ዲፋይን ታደርጉታላችሁ። ስለዚህ እንደዚህ ልበለው፣ ሴክስ ምንድን ነው ብትሉኝ አሁን ከጠቀስኩት ተነስቼ በባልና በሚስት መካከል በቃል ኪዳን የታሰረ ሰው እንዲበዛ ምድርንም እንዲሞላት ስጋዊ ማለት ነው። እንዲሁም በክርስቶስና በቤተ ክርስቲያን መካከል ያለውን አንድነት የሚያሳይ መንፈሳዊ ማለት ነው። ከእግዚአብሔር የተሰጠ እጅግ መልካም የሆነ የበረከት ስጦታ የሆነ ግንኙነት ነው። አሜን ወገኖቼ፣ ይህንን የከበረ ነገር ነው እግዚአብሔር የሰጠን።
አንድ ጥያቄ አለኝ። አሁን ደግሞ ታዲያ ይሄ የከበረ ነገር ሆኖ ሳለ እንደዚህ የተዋበ ነገር ሆኖ ሳለ ምንድን ነው መልኩን ያበላሸው? ምን ሆኖ ነው አሁን ቤተክርስቲያን ውስጥ ቃሉ እንኳን ሲነገር የሚያሳፍረው? ምክንያቱም እንዲያውም ዘፍጥረት ምዕራፍ 2 መጨረሻ ቁጥር 25 ላይ ራቁታቸውን እንደነበሩና እንደማይተፋፈሩ ይናገር ነበር እና ይህንን እፍረት የሌለበትን ነገር አሁን ወደ እፍረት ያደረገው እፍረት እንዲገባበት ያደረገው ነገር ምንድን ነው? ምዕራፍ 3 ላይ የመጀመሪያው ቃል ምን ይላል? እባብም ይላል። ምን ይላል? ምን ይላል? እባብም ይላል። ይህንን ታሪክ ታውቃላችሁ። ሔዋንን እባብ አሳሳታት፣ ኃጢአት ወደ ሰው ልጅ ገባ። ከዛ ጊዜ የጀመረ ውድቀት ነው። አንዳንድ ጊዜ አሁን በምናየው ነገር የተነሳ ይሄ እኮ የሴክሹዋል ኢሞራሊቲ ነገር በጣም ተባባሰ ምናምን እንላለን። ግን ይሄ የአሁን ጊዜ ችግር አይደለም፣ ከመጀመሪያውም ጊዜ የነበረ ችግር ነው። እንዲያውም እስቲ ምሳሌ ስጡ ብላችሁ ትዘርዝራላችሁ። ያምናለሁ ከመጽሐፍ ቅዱስም ማለት ከዓለም አትጠቅስም። ዓለም መሆኗን ሊገርመን አይገባም። ነገር ግን ቤተ ክርስቲያን ውስጥ ራሱ ወይም ደግሞ መጽሐፍ ቅዱሳችን ውስጥ ራሱ ብንመለከት ይሄ የእግዚአብሔር ኦሪጂናል ሀሳቡ ተዛብቶ መልኩን ቀይሮ ሰው በፍላጎቱ እንደፈለገ መሄድ ጀመረ። ኃጢአት ከገባ ጀምሮ ማለት ነው። እንዴት? እባቡ የሆነ ነገር አለ እችን ሴት ሲያገኛት። እስቲ ቁጥር 1 ምዕራፍ 3 ቁጥር 1 ተመልከቱት። ምን አላት? ሴቲቱም ከሚለው ጀምሮ በውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟልን አላት። ሰይጣን መጀመሪያ እኛን ሊጠል ሲፈልግ ከሚያደርጋቸው ነገሮች አንዱ ምንድን ነው? የእግዚአብሔርን ቃል እንድንጠራጠረው ያደርገናል። እግዚአብሔር ተናግረው ሳለ እውነቱን ገልጦት ሳለ በውኑ ብሎ ጀመረ። እውነት እንደዚህ አትብሉ ብሏል? በውኑ ሪሊ? ወገኖቼ እግዚአብሔር ሰው ዓለምን ከፈጠረበት ጀምሮ እስካሁን ድረስ እየተናገረ ነው። መናገሩን አላቆመም። ሳይለንት ቲርስ የሚባሉበት ጊዜ ራሱ እግዚአብሔር በአንድም በሌላም እየተናገረ ነበር። እግዚአብሔር መናገሩን አላቆመም። በቃሉ ውስጥ አሁንም እየተናገረ ነው። እዚህም ቁጭ ብለን ጠላት ግን ምን አላት? በውኑ ተናግሮ ነበርን? አንዳንድ ጊዜ በእኛም ሲቹዌሽን ውስጥ እንደዛ ነው። ጌታን ከማያውቅ ወንድ ልጅ ጋር ፍቅር ጀምረሽ እውነት የጌታ ፈቃድ ነውን ብለሽ መጠየቅ አለብሽ። ምክንያቱም ቃሉ እኮ ይናገራል አይደል እንዴ? do not be unequally yoked ይላል። በአማርኛ ምንድን ነው የሚለው? በማይመች አይነት በማይመች አካሄድ ከማያምኑ ጋር አትጠመዱ። ለምን? ጽድቅ ከክፋት ጋር ምን ህብረት አለው? ጨለማ ከህብረት ጋር ምን ህብረት አለው ይላል። ስለዚህ አንታለ ከትዳር በፊት ከሴቶች ጋር እየተኛክ አይ እግዚአብሔር ይቅር ይበለኝ ይለኛል በኋላ ስጠነክር የምተወው ነገር ይሆናል ማለት የለብንም። እግዚአብሔር ቃሉ ወደ እኔ ኑ እንደምን የቀላች እንደ ደም የቀላው ኃጢአታችሁን እንደ በረዶ ልበለው። የአማርኛው ሌላ ነገር ነው የሚለው እንደ በረዶ አነጠዋለሁ። የእግዚአብሔር ቃል ኦልሬዲ እየተናገረ ነው። ስለዚህ እባቡ እንደሞከረው እውነት ብሏልን?
እንደው የጌታ ፈቃድ ይሁን እያልን ኦልሬዲ የተናገረውን ቦታ እንስጠው ለጠላት፣ ለሸንጋዩ ማለት ነው። ሌላ ነገር ምን አላት? ቀጠል አድርገን ስንመለከት አትሞቱም። ምክንያቱም እሷ ይሄን እኮ ከበላ እንዲያውም ከነካ ነው ትሞታላችሁ ብሎናል ሲላል ስትለው ምን አላት? አትሞቱም። መጀመሪያ ምን አድርጎ መጣ? ትንሽ አስመስሎ መጣ። አሁን ግን አውትራይትሊ እግዚአብሔር ያላለውን ነገር ገለጠላል። የኃጢአት ደሞዝ ሞት ነው። እግዚአብሔር ቃል በግልጥ ነው የሚናገረው አይደል እንዴ? እዚህ ጋር ግን ጠላት ጣቢያ ቀላቀለባት። የሚገርመው ነገር አስተውላችሁ ከሆነ ጠላት እዛ ጋር የተጠቀመው ስትራቴጂ ኢየሱስ ክርስቶስን በበረሃ ሲፈትነው እዛ ጋር ተጠቅሞበታል። ሴም ስትራቴጂ ነው ጠላት የሚጠቀመው። በነገራችን ላይ አሁንም በ2025 የጠላት ስትራቴጂ አልተቀየረም። እሷም የፍሩቱን ምንድነው ፍሬውን ተመለከተችው፣ ለአይን እንደሚያስጎመጅ አየች፣ በጣም ሳባት። አሁንም ጠላት በዛው ስትራቴጂ ነው የሚጠቀመው። ብዙ የምናየው ነገር አለ። ብዙዎቻችን የምናየው ልጆቻችን በስልኮቻችን ይዘን ነው የምንዞረው። አሁንም የጠላት ስትራቴጂ አልተቀየረም። ለምን ይቀይረዋል? እየሰራ ያለ ስትራቴጂ ከሆነ ለምን ይቀየራል? ስትራቴጂ የሚቀየረው ካልሰራ አይደል እንዴ? ሌላ አዲስ ስትራቴጂ ይዞ አልመጣም ጠላት። አሁንም ሴም ስትራቴጂ እየተጠቀመ እኛንም ወደዛ ያባብለናል። ከዛ ምን ሆነ? ይሄ አሁን ስለ ሴክስ የምናስበው ገጽታው ይሄ ተበላሸ የሚመስለው ገጽታ ወደ እኛ ገባ ማለት ነው። ሀፍረት የሌለበት የከበረው ውብ የሆነ ነገር ልክ ከበሉ በኋላ አይናቸው ሲበራ መሸፋፈን ጀመሩ። እፍረት በኃጢአት ጀርባ ገባ፣ በር ተከፈተ። የዛኔ ነው ነገር የተበላሸው። አሜን አሜን የሚያስብል እንዳልሆነ ገፍቶኛል፣ ግን እውነተኛው ነገር ይሄ ነውና ነው። እስቲ ምሳሌ ስጡኝ። ይሄ የተበላሸ መጽሐፍ ቅዱስ ላይ ከምናገኛቸው የመጽሐፍ ቅዱስ ሰዎች በዚህ ከእግዚአብሔር የኦሪጂናል ፕላን ወጣ ያሉ ከፈቃዱ ፈቀቅ ብለው የራሳቸውን ፈቃድ ያከናወኑ በሴክሹዋል ዙሪያ የወደቁ ሰዎች ምሳሌዎችን እስቲ ስጡኝ። በጣም ብዙ ናቸው። ቶሎ ቶሎ ዳዊት በተለይ በጣም መጀመሪያ በጣም ያሳዝናል። ዳዊት የመጀመሪያ የሚጠቀሰ ዳዊት ነው አይደለ? ዳዊት ምን አደረገ? መዝሙር ዳዊትን ጽፎ ስንት ነገር ምን አደረጋችሁ? ያው ሁላችን የምንጠቅሰው ከቤርሳቤ ጋር ቤትሼባ ነው አይደለ? በእንግሊዝኛ ከቤትሼባ ጋር አያት፣ ወሰዳት፣ ባሏን ገደለ። በጣም የሚዘገንን ነገር ነው ያደረገው። የሚገርመው ነገር ግን ሁለተኛ ሳሙኤል ምዕራፍ 11 ላይ ነው ከቤርሳቤ ጋር የተገናኘው። ከዛ በፊት ግን ምዕራፍ 5 ላይ ብታዩት ዳዊት እኮ ኦልሬዲ ሚስቶች ነበሩት፣ ቁባቶች ነበሩት። ያው ኮንኪውባይን ማለት ነው ነበሩት ኦልሬዲ እኮ። ያንን ሰው እናስተውለው። እሺ ሌላ ምሳሌ እስቲ ዳዊት ሁሌ የሚሰጥ ምስኪን ማን? ሎጥ ሁለት ሴቶች ልጆቹ አስክረው ደፈሩት። በጣም የሚገርም ነገር ነው። ሰው በራሱ ፍቃድ መሄድ ሲጀምር ነገር ተበላሽ። ሌላስ ምሳሌ ሌላ የሰማው እዚህ ጋር ስም ነበረ። ዮሴፍ ነው የሰማው። ሳምሶን የሆነውን ታውቃላችሁ። ሌላስ ሰለሞን እንዴት ረሳችሁት? 700 ሚስት 300 ኩባቶች። እሺ ሌላስ ማን? ኧረ ብዙ ናቸው። አብርሃም እንዴ ግልጹን ተናገሩ። አብርሃም ራሱ አይደል አጋር ጋር ገባ።
በኋላ ደግሞ ኬጡራን አገባ። እንደ ሳሳችሁለት አብርሃም። ዳዊትን ግን አንደኛ ዳዊት ገፋችሁት፣ ወደፊት አወጣችሁት። እሺ ይሄ ሁሉ የጠቀሳችሁት ብሉይ ኪዳን ነው። አዲስ ኪዳን አሉ እኮ ሰው ምሳሌ አዲስ ኪዳን ላይ የተጠቀሰው አዎ የሳምራዊቷ ሴት ሌላ አዲስ ኪዳን ላይ ዮሐንስ 8 ላይ ያመጣት ሴት በምንዝርና ተገኝታ ሊወግሯት እንዲያውም የፈለጉት አሉ። ሌሎችም አሉ አይደል እንዴ? በቃ ሁሉም የሰዶም ወመራስ ሁኔታ ታውቃላችሁ። ሁሉም እነዚህ ሁሉ አሉ። ምሳሌዎችን አላጣንም አይደለም? ምሳሌዎች አላጣንም። ይህንን እንድንዘረዘር ያሰብኩበት ምክንያት ለምን መሰላችሁ? ብዙ ጊዜ ጌታን ስለተቀበልን አልፎም ተርፎም እያገለገልንም ቢሆን በሴክሹዋል ኢሞራሊቲ ወይም በዝሙት ላንወድቅ ሊመስለን ይችላል። ሁላችንም ግን ታሪካችንን ብንመለከት ያ እውነት እንዳልሆነ በደንብ አድርገን አጥብቀን እንረዳለን። ምክንያቱም ብዙ ጊዜ በቤተ ክርስቲያን ስለ ሴክሹዋል ፒዩሪቲ እንደዚህ ለየት ያለ ፕሮግራም ካልተደረገ በስተቀር ብዙ አይናገርም። ስለዚህ ብዙዎቻችን በሚስጥር ነው የምንታገለው። ቤተክርስቲያን ልንመጣ እንችላለን፣ ልናገለግል እንችላለን፣ ግን ኢሚዩን ነን ማለት አይደለም። ወይም ደግሞ ሴክሹዋል ኢሞራሊቲ ሊያመጣብን ከሚችለው ተጽዕኖ ነፃ ነን ማለት አይደለም። እነዚህ ሁሉ የጠቀስናቸው እግዚአብሔርን አገልግለው ያለፉ ሰዎች የወደቁበት ሁኔታ ነው። ስለዚህ ቶሎ ሄልፕ ማለት ያስፈልገናል። እርዳታ መፈለግ ያስፈልገናል። ደስ የሚለው ነገር ግን ብዙ ሩቅ አይደለም እርዳታው። አሜን። ብዙ ሩቅ አይደለም። አንድ ሌላ ነገር ማንሳት የሚፈልገው ነገር ምንድን ነው? አሁን በተለይ ቲኔጀሮችን ስናነጋግር በጣም እውነት እንኳን አይደሉም፣ ግን ውሸት ሆነው ነገር ግን በጣም እንደ እውነት የሚወሰዱ በሴክስ ዙሪያ ያሉ ውሸቶች አሉ። እንዲያውም በጠይቃችሁ ደስ ይለኛል። የሰማችኋቸው ውሸቶችን ስለ ሴክስ በተለይ ደግሞ ከጋብቻ በፊት የሰማችኋቸው ውሸቶችን እስቲ ጥቀሱልኝ አንዳንዶችን። ኦኬ አዎ፣ መኪና ሳይነዳ አይገዛም የሚባል ውሸት አለ። ምክንያቱም መሞከር አለበት። በኋላ ላይ ችግር ቢመጣ ኦልሬዲ ቱ ሌት እንዳይሆን። እሺ ሌላ ውሸት አስቀድመን እንትን እንበል ነው አይደለ? ያው የእሱ ያለው ፍቅር ይታገሳል የሚለው ወደ ጎን ተደርጎ ማለት ነው። ሌላ ውሸት ዋው ማለት እንትን ኢኩዊፕመንቱ ይሰራል አይሰራም የሚለውን ለማረጋገጥ። እሺ ሌላ እንዲህ እኮ የወጣቶች ህብረት ነው። ምነው ፈራ አላቸው አንዳንዶቻቸው። እኔ ደግሞ የሰማሁት ነገር ፕራክቲስ ሜክስ ፐርፌክት የሚባል ነገር አለ። ፕራክቲስ ሜክስ ፐርፌክት። እሺ ማለት ልምምድ ብቁ ያደርጋል። መጀመሪያ መለማመድ ያስፈልጋል። ያው ማለት መለማመድ የሚያስፈልገው ራስን መግዛት ነው። መለማመድ የሚያስፈልገው ታማኝ መሆን ነው አይደለ? ምክንያቱም ትዳር ፐርፎርማንስ አይደለም። ማሬጅ ኢዝ ኖት አ ፐርፎርማንስ አይደል እንዴ? እሺ ሌሎች ውሸቶች፣ ምክንያቱም እነዚህ ውሸቶች ወደ ብርሃን መውጣት አለባቸው።
ከጨለማ ወደ ብርሃን። ሌሎች ውሸቶችስ አትሰሙ? አሁን እኔ ቲኔጀሮች አንድ ነገር ከሚሉኝ ነገር አንዱ ምንድን ነው? ድንግልና የፋራ ነው እንዴ? ቨርጂነሽ እስካሁን እንደዛ ድረስ ደርሷል ብለው ገገሱ የድሮ ነው። እኔና ባለቤቴ የተጋባ ነው ሁለታችን ድንግል ነበርን እና አንድ ጊዜ ያው ከወላጆቻችን ጋር ሆነን በዛ ላይ ከተጋባን በኋላ ማውራት ጀመርን እና ወጣቶች ተጋብዘው ነበርና ያንን ስናካፍል አዲስ አበባ ነበር። ይህ እኮ በጣም የቀረ ነገር ነው ምናምን ነበር የተባለው ማለት ነው። እና ድንግልና እንደ ፋራ እንደሆነ በተለይ በዚህ ዙሪያ አንድ ነገር ብዬ ወደ መጨረሻው ለመሄድ እፈልጋለሁ። በድንግልናና በክብረ ንጽህና መጠበቅ ወይም ሴክሹዋል ፒዩሪቲ መካከል ያለውን ልዩነት እንድንመለከት ወዳለሁ። ድንግልና ያው ሁላችንም እግዚአብሔር ቃል ሴክስ ከማድረጋችን በፊት ከትዳር መጠበቅ እንዳለብን እናውቃለን። ድንግልና ባጭሩ ሴክስ ያላደረገ ሰው ድንግል ነው ማለት ነው። ክብረ ንጽህና ግን ከስጋ ያለፈ ነገር ነው። ከአእምሮ ጋር ከልብ ጋር የተያዘ ነገር ነው። ድንግል ሆነን ክብረ ንጽህናችንን ላንጠብቅ እንችላለን። ክብረ ንጽህናችንን እየጠበቅን ግን ድንግል አለመሆን በጣም ከባድ ነገር ነው። ምን ለማለት ነው? እኔ ድንግል ሆኜ የፖርኖግራፊ አዲክሽን ውስጥ ልሆን እችላለሁ። ድንግል ሆኜ በየጊዜው ማስተርቤት ላደርግ እችላለሁ። ድንግል ሆኜ ገርልፍሬንድ ሊኖረኝ ይችላል። ከገርልፍሬንድ ጋር ደግሞ የፈለጉትን ላደርግ እችላለሁ። አክቹዋሊ ሴክስ አክቱን ስላላደረግን ግን ድንግል ነን። ክብረ ንጽህናን መጠበቅ ግን ከዛ ያለፈ ነገር ነው። ከልብ ጋር የተያዘ ነገር ነው። ስጋዊ ድንግልናችን መጠበቅ ብቻ ሳይሆን በንጽህና በእግዚአብሔር ፊት የመመላለስን መልእክት የያዘ ነው። ክብረ ንጽህና መጠበቅ ማለት ነው። ኢየሱስ ክርስቶስ በማቴዎስ 5:27 እና 28 ላይ ምን አለ? ይህንን ሲያብራራ ማለት ነው። አታመንዝር ሲባል ሰምታችሁ ነበር፣ እኔ ግን እላችኋለሁ ወደ ሴት ያየ የተመኛትም በልቡ ከእሷ ጋር አመንዝሯል። ኢየሱስ ክርስቶስ ስታንዳርዱን በጣም ከፍ አደረገው። ካታመንዝር ወደ ልብ አመጣ። ወገኖቼ ለእኛ የተሰጠን ስታንዳርድ በጣም ከፍ ያለ ስታንዳርድ ነው። እንዲያውም አንድ ቦታ ላይ በመካከላችሁ በእንግሊዝኛው ሂንት እንኳን የሴክሹዋል ኢሞራሊቲ ወይም የዝሙት ሂንት እንኳን ሊኖር የለበትም ይላል። ሂንት ማለት ነው ፍንጭ እንኳን ሊኖር የለበትም ማለት ነው። በዚህ አጋጣሚ ወንዶች በተለይ እባካችሁ የሴቶች ቁመና ላይ ኮመንት ማድረግ አለ። ወፈርሽ፣ ቀጠንሽ፣ ሰፋሽ፣ አጠርሽ እባካችሁ አቡ። እሺ እውነቴን ነው። ሴቶች አትደግፉኝም ማለት ነው ወይ? ይቀጥሉ አይቀጥሉ አይደል? ፍንጭ ኢየሱስ ክርስቶስ ስታንዳርዱን በጣም ሬዝ አደረገው። እንዴ ታዲያ እንዴት ነው እንኳን በአካል አይደለም በአእምሮ በልብ ኢየሱስ ክርስቶስ እንዳለው እንዴ እኔ እኮ ስንት አይቼ ስንት ተመኝቻለሁ፣ እንዴት ነው በክብረ ንጽህናዬን ጠብቄ የምመላለሰው የሚል ጥያቄ እንደሚፈጥርብን አውቃለሁ። ድንግልና እኛ ክርስቲያኖች ስለሆኑ ብቻ አይደለም ክብር የምንሰጠው ወይም ቫልዩ የምንሰጠው።
በአብዛኛው የዓለማችን ባህል ውስጥ ድንግልና ኦልሬዲ ቫልዩ አለ። እንዲያውም በእስላሙ ዓለም ድንግልና በጣም ክብር ስለሚሰጠው አንዳንድ ሴቶች ድንግልናቸውንም ካጡ በኋላ ድንግል እንዲባሉ መልሰው ሰርጀሪ ራሱ የሚሄዷል። በእስላም ዓለም ውስጥ ማለት ነው። ድንግልና አያስፈልግም እያልኩ አይደለም። ኦፍኮርስ ይገባችኋል። ግን እኛ የተሰጠን ስታንዳርድ ከዛ ያለፈ ነው። ከስጋዊ ማንነት ከስጋዊ ያለፈ ነው። የእኛ ስታንዳርድ ከልብ ጋር የተያያዘ ነው። ስለዚህ ምን ማለት ነው? በመካከላችን እዚህ ድንግልናችንን ያልጠበቅን ልንኖር እንችላለን። ነገር ግን እግዚአብሔር በጸጋው ሰውን ለማጥፋት ሳይሆን ለመገንባት ስለሆነ እግዚአብሔር ወደ ራሱ የጠራን እንደገና ማንነት ንጽህናችንን ለእግዚአብሔር ክብር እንድናውል እድል ይሰጠናል። እኔ ምንም እንኳን ወድቄ ድንግልናዬን አጥቼ እንኳን ቢሆን እግዚአብሔር አሁን እድል አዲስ እየሰጠኝ ነው። እናንተንም አሁን ሳናገር እግዚአብሔር እድል ሊሰጣቸው ይፈልጋል። ምን ለማድረግ? ህይወታችንን መልሰን ሪዴዲኬት ለማድረግ ለሱ ከአሁን በኋላ ግን እንድንል ይፈልጋል። ከዚህ በኋላ ግን አንተን እያከበርኩኝ ሰውነቴ አካሌ የክርስቶስ ወይም ደግሞ የመንፈስህ ማደሪያ መሆኑን ተረድቻለሁ እና ከዚህ በኋላ በንጽህና መመላለስ እፈልጋለሁ ብለን ራሳችንን ሪዴዲኬት ማድረግ እንችላለን። ከዛ በኋላ እግዚአብሔር በፈቀደው በዚህ በኦሪጂናል ፕላኑ መሰረት ልንመራ እንችላለን። የእግዚአብሔር የጸጋ መንገድ ነው። እግዚአብሔር ሴቲቱ ከሳተች በኋላ እግዚአብሔር መልሶ ሲያገኛቸው ምን አረግሽ ሲላት እባቡ አሳሳተኝ በላው ካለች በኋላ እግዚአብሔር ቀጥታ ወደ እባቡ ዞረ። በጣም የሚገርም እሷ ላይ ሳይሆን መጀመሪያ ወደ እባቡ ነው የዞረው። ወደ እባቡ ዞር አለና ረገመው። ከረገመው በኋላ ከሴቲቱ የሚወጣው ዘር ይረግጣል፣ ይገዛል። ከሴቲቱ የሚወጣው ዘር ማለት ኢየሱስ ክርስቶስ ነው። ወገኖቼ እግዚአብሔር በክርስቶስ በኩል በቂ ጸጋ ለሁላችንም ሰጥቷል። በሴክሹዋል ፒዩሪቲ ዙሪያ ስትራግል እያደረጋችሁ ያላችሁ ካላችሁ፣ በአንድም በሌላም ጊዜ ወድቃችሁ የምታረጉት የጠፋችሁ ካላችሁ አሁንም ደግሜ እለዋለሁ፣ በቂ ጸጋ አለ። በእግዚአብሔር መገኘት ውስጥ በቂ ጸጋ አለ። ወደ እግዚአብሔር በንስሐ ተመልሰን ድጋሚ ሕይወታችንን እሱን በሚያከብር መንገድ መቀጠል እንችላለን። እስቲ በቂ ጸጋ አለ በሉ። አይሰማም? በቂ ጸጋ አለ። አሜን። ይህንን ካልን እዚህ ላይ ዛሬ እናቆማለን። ሰዓት በጣም እየሄደ ስለሆነ መለስ ብሎ ትንሽ ለመከለስ ያህል መጀመሪያ የተነጋገርነው እግዚአብሔር ሴክስን እንዴት ሰራው፣ ከሴክስ በፊት ግን በአምሳሉ እንደፈጠረን፣ በመልኩ እንደፈጠረን፣ የኛ የሰውነታችን የማንነታችን ጥግ የሴክሹዋል ኤክስፒሪየንሳችን ሳይሆን በእግዚአብሔር አምሳል መፈጠራችን፣ በክርስቶስ መወደዳችን፣ በክርስቶስ ለእኛ ቤዛ ሆኖ መሞቱ፣ ያ ነው የእኛ የእርካታ ጥግ። ከዛ በኋላ ግን እግዚአብሔር ወንድና ሴት አድርጎ ፈጥሮ ባረከን። ብዙ ተባዙ፣ ከፍ ያለ ስታንዳርድ እንደተሰጠን ተመልክተን ክብረ ንጽሕናን መጠበቅ የሚባል ከስጋ ጋር ብቻ ሳይሆን በልብም በመቀየር በአእምሮም በመቀየር የሚመጣ መጨረሻ ላይ ደግሞ በቂ ጸጋ አለ።
ምንም እንኳን በዚህ ኤሪያ ወድቀን እንኳን ቢሆን እግዚአብሔር በቂ ጸጋ ለእኛ ኦፈር ያደርገናል። ይህንን መልእክት አስቡበት። እግዚአብሔር ያሳሰበንም ደግሞ እውነት እናብሰልስለው። እንዳልኳችሁ እኔ ከዚህ ስትወጡ ካሁን በኋላ እኔ ፖርና ላይም ካሁን በኋላ እኔ እንደዚህ አላረግም ካሁን በኋላ እኔ ብላችሁ እንድትወጡ ሳይሆን ልባችሁን ለእግዚአብሔር ሰጥታችሁ እንድትወጡ። ደስታዬ አንተ ነህ፣ እርካታዬ አንተ ነህ፣ ወደ አንተ የበለጠ እጠጋለሁ፣ ወደ አንተ እጠጋጋለሁ፣ እርካታዬ አንተ ብቻ ነህ ብለን ሪዴዲኬት አድርገን ራሳችንን በቅድስና ለመኖር ተሰጥተን የመውጣት ልብን እንዲሰጠን ነው የኔ ጸሎት። ይህንን ካልኩኝ በዚያ አቆማለሁኝ። አይሆፕ ወረቀቱ ላይ ጥያቄ ቢኖር ጽፋችኋል ብዬ ተስፋ አደርጋለሁ። ምክንያቱም እናንተ የጻፋችሁትን ወረቀት ይዘን ነው ኔክስት ዊክ የምንማማረው ማለት ነው። ስለዚህ አሁንም ደግሞ ያልጻፋችሁ መጻፍ ትችላላችሁ። ጌታ የተባረከ ይሁን። ቃሉን ስለሰጠን እግዚአብሔር ይባረክ። እንድናስተውልም ስላደረገን እሱ ክብሩን ይውሰድ። ጸልየን እንጨርሳለን። እግዚአብሔር አባት ሆይ እናመሰግናለን። ስምህ ይባረክ። አንተ ስትናገር ዝም ብለህ አትናገርም። ልታስተምረን መንገድ ልታሳየን ወይም በስህተት ካለን ከዛ ልትመልሰን ስለተናገርከን እናመሰግናለን። ስምህ ይባረክ። ታው የምንሰማው ቃል የምንሰማው ትምህርት እግዚአብሔር ዝም ብሎ እንዳይሆን ከዚህ ስንወጣ የሚጠፋን እንዳይሆን እንድናስተውል በጥልቀት ማሰብ እንድንችል ዞራችን እንድናይ ራሳችን እንድናይ ራሳችን ካየን በኋላ ጌታ ሆይ የህይወት ለውጥ እንድናደርግ እንድትረዳን በኢየሱስ ስም እንጸልያለን። ስለ ሁሉ ስምህ ይባረክ። ያስተማረን ወንድማችንን ባርከው፣ ቤተሰቡ ቤቱ ይባረክ በኢየሱስ ስም